ያስጨንቃል። የቀለሉና አይመስልም። ይህ አይነት ዋኖች አሉ። የጓዳ የሳሎን ሚስት ያላቸው እናውቃለን። አንተ ክርስቲያን እንደዚህ ልታረግ ይገባል። የለቅሶ ቤትና የሰርግ ቤት ሚስት አሁን ከአንተ ይጠበቃል። በድህነትና በባለጠግነት ሁለት ሚስት። ገንዘብ ሲኖር ቆንጆ ትፈልጋለህ። ገንዘብ የሌለ ቀን ደግሞ ትንሽ ሰርታ ተንደፋፋ የምታኖርህን ትመርጣለህ። አሁን ለክርስቲያን ህይወት ይገባል አይገባል? ጽድቅ በዚህ በኩል አይፈጽም። እንደውም ዮሐንስ አፈወርቅ አንድ ምርጥ ምሳሌ ይናገራል። እና እኔም ይህ ምሳሌ ልጠይቃችሁ ከራሴ አይደለም። ንብ ናት ዝንብ ናት በጣም ቆንጆ? እስኪ ንገሩኝ። ንብ ዝንብ ቆንጆ ነው። ንብ ናት ዝንብ ናት በጣም ቆንጆ? ምን ቆንጆ ናት? ምስኪን አላያችኋትም? ድርፉጭ ያለች መብረር እንኳን ማችል አላያችኋት? ዝንብ ናት እንጂ ስሊም ቀጥን ያለች እንደ ሞዴል ቢሆነች ዮሐንስ አፈወርቅ ነው የሚለው ነፃ ማር የምትሰራው ግን ማን ትመስላችኋለች? አንተ ምን የሚባለው እኮ ጣፋጭ ሆኖ ክርስቲያናዊ ህይወት እኮ ነው። ቢኖራት እንጂ ታዛዥ ቅን ትሆን። ለዚህ ነው ነፃ ነፍስ ፈሪሃ እግዚአብሔር መልካምነትንና ልባምነት ላይ አተኩር እንጂ እነዚህ ያልፉ ነገሮች ያልፋል። በሽታ ሲመጣበት ያልፋል። ምናምን ሲመጣበት ያልፋል። ዓላማ ያልሆነ ነገር አረዳዳችን በዚህ ጉዳይ ሊኖርን የሚገባው ክርስቲያናዊ አመለካከታችንን ጀምሮ ጨምር። አቲቲዩድ ወዳጅ ክርስቲያን አይደለን እኛ። ለጋብቻ ለቤተሰባዊ ህይወት አዎንታዊ ፖዚቲቭ የሆነ አመለካከት የሚኖረን ምን ሲሆን ነው ወገኔ? ሚስትህ የእግዚአብሔር ስጦታ እንደሆነች ካመንክ፣ ሚስትህ የህይወት አጋር እንደሆነች ካመንክ፣ ከተቀበልክ፣ እንዲህ አይነት አመለካከት ካለ ፍቅር ትሰጣታለህ፣ ትንከባከባታለህ፣ ራስህን አሳልፈህ ሁሉ ትሰጣለህ። ነገር ግን ምኞቶችህን የምትፈጽም ፍላጎቶችህን ብቻ የምታሟላ አድርገህ ካሰብክ ሚስትህ ምን እንደምትሆን ታውቃለህ? ተፎካካሪ ነው የምትሆን፣ ተቃዋሚ ነው የምትሆን። በዚህ ምክንያት ቤት ውስጥ ምን እንደሚሆን ታውቃለህ? ትዕቢት፣ ቁጣ፣ ጥላቻ፣ እምቢባይነት፣ ንትርክ፣ ውድድር ይሆናል። ካላረገ አላረግም፣ ሰላም ካላለኝ አልልም፣ ካልደወለ አልደውልም። በቃ እንትን ነው የሚሆነው። የሆነ የጦር ሜዳ ነው የሚሆነው። የእርስ በርስ ጦርነት ነው የሚሆነው። አንዲት መምህርት ተማሪዎቿን ስታስተምር ስለ አንደኛው ዓለም ጦርነት አስተማረች። ስለ ሁለተኛው ዓለም ጦርነት አስተማረች። መነሻው፣ ምክንያቱ፣ ያለቀው ህዝብ፣ የወደመው ሀብት አስተማረች። አንደኛው ሁለተኛው ጦርነት። የሶስተኛው ዓለም ጦርነት ተማሪዎች የት ይከሰታል ብላችሁ ታስባላችሁ ብላ መጠየቅ። ህፃናት ልጆቿን እኮ ነው። እሷም እንደው ፈርዶባት አንድ ፈጣን ልጁን አወጣ እዛ ክፍል ውስጥ እስካሁን ካስተማርሽኝ አንደኛው የሁለተኛው ዓለም ጦርነት እስካሁን ካስተማርሽኝ በደንብ ገብቶኛል። የሶስተኛው ዓለም ጦርነት የትና እንዴት ይነሳል ያልሽው ግን ግራ ገብቶኛል። ገምት ካልሽኝ ግን ይሄ ጦርነት የሚነሳው እኛ ቤት ሳይሆን አይቀርም ማለት ነው። ምክንያቱም የእናትና የአባት ህይወት የፍቅርና የመሰጣጣት የመንከባከብና የርህራሄ አረዳድ ሳይሆን ጦርነት ነው አይሆንም። ፍልሚያ እናንተ